አነጋጋሪው ሰርግ የአሜሪካ ዜግነት ያላትንና የ55 ዓመቷን ሴት ያገባው የ25 ዓመት ወጣት በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ሴቷ ሮዛ ትባላለች፣ ወንዱ ደግሞ ከድር ይባላል። ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገሩንና ጉዳዩ ጥያቄን መፍጠሩን በመመልከት ከድር ለጉዳዩ መልስ የሰጠ ሲሆን አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው ሲልም እንግዲህ ምላሽ ሰጥቷል። በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገድበው አሳይተውናል፣ አስተምረውናል። እናንተ በጉዳዩ ላይ ምን አይነት ምልከታ ወይንም ደግሞ ሐሳብ አላችሁ? ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን ያለበት ክስተት ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሌሎች ቪዲዮዎች መልሳለሁ። ፎሎ ማድረግ እንዳትረሱ። መልካም ቆይታ። دينا قلقنا ما نبغى ولا ترى باس سنجلتو باس بوتينا ما سنجلتو خاص فرادا كبامنا ما بلاش يا رخص وانا نمتو ما في سي روزا روزا كوي روزا شنو جبرا وامنت روزا 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 መስሎኝ ከቃል ለካሴኔ ጉዳይ ታውቃለህ ገና ሳልፈጠር ነብሳለሁ ጌታዬን ነገር ታውቃለህ አመሰግናለሁ 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 አንተ መልካም ነህ አመሰግናለሁ የምሕረት ብዛት ደግነት ጉልበት በኔ ተገለጠ የዘመና Baby, good morning. Good morning to baby. How are you? Good. I'm good. Okay. Kaya Mary Barakati fatang kung nyano. Nyana. Huh? Nyana. Sinjar nito. I love you too, babe. Abate. Wiyumako. Yere abat. Yeni alam. Arame. Wiyumako. Yene fikir. Yeni tafaj. نشاطك كانوا بنبلش الرخين وندينا نادي بلشت. نبلش اج ايش هذي نبان نكيش تقا. انقا انقا نكاتا. انقا تتاك رجل تامر. تتاك رجل تامر. سيورا بتنجرا. عالمي. يعني أبات باباكو. يني تفج. ويه. قطامي. ويماكو. جروتو. ويماكو. وتباكو. ويربطي. يجربايات انت. ويما. I love you so much baby. I love you too, babe. Katami ma? Katami ka paftami? Man yan na fatar. Kita no guru? Ana guru mo siko. بالجيشان ما دفن دفنون Abra na rakatana. شكرا لله يا رب اللي شاء Ciao shi. I love you. Ciao Gina. Ciao. Shi muna papa. Mwah. Mwah. ስሚኝማ ወዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሳበርኳቸው። ውይ ደስ አይልም? በጣም ወይ ገርባል። መቼም ብቻ ገና ነው እንጂ በደንብ የሚያብዱት አረላ ጨርቃቸውን ጥለው እስኪሄዱ ድረስ ታንኪ በጣም አፈቅርሻለሁ። እሺ የእኔ እናት ውድድ ነው የማደርግሽ ደግሞ እኔም አባት ፍቅር ነው ገንዘብ ነው የሚበልጠው። ገንዘብ የምትሉ ሁለት ቁጥር ንቁ አስገባቸዋለሁ። ከዛ ደግሞ ታወራላችሁ። ፍቅር የምትሉ ደግሞ አንድ ቁጥር ንቁ። አይ መጀመሪያ ገንዘብ የሚሉት ለብቻ እንትን ይበሉና እሺ ገንዘብ የምትሉ እስቲ ገንዘብ የምትሉ
እጅግ አስገራሚ ነው። የ55 ዓመቷን ሮዛ ያገባው የ25 ዓመቱ ወጣት ከድር ጉዳይ የማህበራዊ ሚዲያው አነጋጋሪ ሰርግ ሆኗል። አፍቅሬሽ የቀኑብኝ አግብቼሽ አሳበርኳቸው ገና ወደፊት ያብዳሉ። የ25 ዓመቱ ወጣት ከድር የ55 ዓመቷን አሜሪካዊ ነዋሪ የሆነችውን ሮዛን በሐረሪ ምድር ድል ባለ ሰርግ አግብቶ ለሐሜተኞች የሰጠው አስገራሚ ምላሽ በማህበራዊ ሚዲያው በዚህ ሰዓት እያነጋገረ ይገኛል። ሰሞኑን በቲክቶክ እና በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው የነዚህ ጥንዶች አስገራሚ ታሪክ በብዙዎች ትልቅ ክርክርና የተለያዩ ስሜቶችን የፈጠረ ሆኗል። እናንተ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳይዘነጉ። ሰላም ቤቢ፣ እንዴት ነህ? አቤት። እናትና አባት የሉም እንዴ ቤት? የለውም። የታመመውን ልጅ ለመጠየቅ ነበር የመጣሁት። እዚህ ነው አይደለ? አይ እዚህ አይደለም። ወይ በቃ ተሳስቼ ይሆናል። በቃ ወይ ቀጣይ ጎረቤት ይሆናል። ይቅርታ። እሺ ቀጣይ ጎረቤት ይሆናል። ቆይ እኔ እኮ እዚህ እኮ ነው። እዚህ ነው፣ እኛ ጋር ነው እኮ። እዚህ አይደለም ብለኸኝ ነበር እኮ። አይ የታመመ ስላላችሁ ነው። በጣም የታመመ ብትሉ ኖሮ አወራችሁ ነበር። እርግጠኛ አይደል? የኔ ወንድም እኮ ነው። እሺ ቆይ አንዴ፣ እሺ አንዴ ጠብቁኝ። ቤቱ ስለቆሸሸ ትንሽ እንጥረገው። አንዴ። እሺ በቃ እሺ። አንተ ሙዝ እንበላለን። ሙዝ አንተ ማለት ነው። እንደታመመ ሰው ሁንና ተኛ። ቶሎ በል እሺ ተኛ ቶሎ። አይዞሽ አቡሽ በቃ እንዴ እኔ የለሁበትም። እሱ ነው። ማነው? ይኸውልህ እኔ ራሴ አሞኛል፣ የለችም። እሺ እስቲ እናትህ ጥራልኝ። ፀጉሯን አሟት የለችም። እሷ ፀጉሯን ራሷን ማለት ነው። ራሷን አሟት የለችም። የት ሄደች? ሐኪም ቤት። የት ሐኪም ቤት ናት? የት ሐኪም ቤት ነው የሄደችው? አንዴ ጠይቂያት ልምጣ። የለችም አላልከኝም እንዴ? አይደለም እኮ እህቴን ጠይቂያት ልምጣ። እህት የለም እኮ። ማ? እኔ? ምን ሆነ ነው? ቆይ አንድ ጊዜ መጣሁ። ወይ ጉድ! ማይ ምን ፈለግ? እኔ የምለው የትኛው እህት ናት? ስሟስ ደግሞ ማን ነው? እንትና እንዴ ትቀልድብኛለህ እንዴ? እዚህ ጋር ቁመኝ እንዴ ስንድዬ እንዴ በጓሮ መጥተሽ ነው እንዴ? ደጅ ላይ ምን ትሰሪያለሽ? ለምን አትገቢም ታዲያ? አንቺ ቤት እያለሽ ነው ልጅሽ እንደዚህ የሚጫወትብኝ? አንተ ምን ይሄ ልጅ እኮ ከጎረቤቴ ሁሉ ጋር ያለያየኝ ፈልጓል። ከዘመዴ ጋር እየቆመ የለችም ይላል። በርበሬ አጥኚው ብዬሽ አልሰማም አልሽኝ አይደለ? ነይ ግቢ፣ ነይ ስንድዬ፣ ነይ ግቢ፣ ነይ